የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። በአማራ ክልል አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ጉዳት እያደረሰና በርካታ ከፋኖ ቁጥጥር ውጪ የነበሩ ቦታዎችን እየተቆጣጠረ ይገኛል። በስፋት የምንተነተነው ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ 31 የፖለቲካ ፓርቲዎችና 16 የግል እጩዎች ቅሬታ ማቅረባቸውን ገለጸ። በስፋት የምናሰማችሁ ይሆናል። የኢፌዴሪ ሰላም ሚኒስቴር በጎንደር ዩኒቨርሲቲና በኦሮሚያ ክልል አርሲ ዞን በተፈጸሙ ጥቃቶች የሰው ሕይወት መጥፋቱን አስታወቀ። የምናሰማችሁ ይሆናል። ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም ትችላለች ሲል የሶማሌላንድ የውጭ ጉዳይ ሚኒስቴር ተናገሩ። በዝርዝር የምንመለከተው ይሆናል። የአውሮፓ ህብረት በሮማኒያ ላይ የተደቀነው አደጋ የሩሲያ ዩክሬን ጦርነት መልክ ስለቀየረው ሁሉም አባል ሀገራት ሊዘጋጁ ይገባል ሲል ማስጠንቀቂያ ሰጥቷል። በስፋት እንመለከተዋለን። ዜናው በዝርዝር በአማራ ክልል አዊ ብሔረሰብ ዞን ጽንፈኛው ፋኖ ከፍተኛ ጉዳት እያደረሰና በርካታ ከፋኖ ቁጥጥር ውጪ የነበሩ ቦታዎችን እየተቆጣጠረ ይገኛል። ራሱን የአማራ ፋኖ በማለት የሚጠራው ጽንፈኛው ቡድን ከግንቦት 12 ቀን 2018 ዓ.ም ጀምሮ እስካሁኑ እንቅስቃሴ በተለየ መልኩ በዚጋም ወረዳ፣ በጃዊ ወረዳ፣ ባዮ ጓግሳ ወረዳ፣ በፋግታ ሎኮማ ወረዳ የሚገኙ ቀበሌዎችን እየተቆጣጠረና ግዛቱን እያሰፋ በህዝቡ ላይ ከፍተኛ ጉዳት በማድረስና የሰው ህይወት በማጥፋት አካባቢዎችን እየተቆጣጠረ መሆኑን የአገው ሚዲያ ምንጮች ከስፍራው አረጋግጠዋል። በአፍብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ዚጋም ወረዳ ጁመራ ቀበሌ፣ ጉሃ ቀበሌ፣ አሂቲ ቀበሌ፣ አዋሻ ቀበሌና አካባቢውን በመቆጣጠር ህብረተሰቡን እያሰቃዩ ንብረት እየዘረፉ ሰው እያገቱ መሆናቸውን እንዲሁም ግንቦት 24 2018 ዓ.ም የተካሄደውን ምርጫ ማውቁን ታማኝ ምንጮቻችን ከክለጅ ምርጫ ክልል ገልጸው ምርጫውን መሰረዝ አለበት ሲሉ የራሳቸውን ዳኝነት ሰጠዋል። በተያያዘ መረጃ በአገው አዊ ብሔረሰብ ዞን ጃዊ ወረዳ እስካሁን ድረስ ፋኖ ያልገባበት ደቀ ቀጠና ከግንቦት 24 2018 ዓ.ም ከአንድ ሰዓት ተኩል ጀምሮ በፋኖ ቁጥጥር ስር ሲሆኑ እስካሁን ድረስ በጸጥታ ኃይልና በህብረተሰቡ ላይ ከፍተኛ ጉዳት እየደረሰ ሲሆን አካባቢውን ፋኖ እንደተቆጣጠረ ለማወቅ ተችሏል። በተያያዘ መረጃ ፋኖ በፋጎታ ሎኮማ ወረዳ የሚገኙ ቀበሌዎችን ሙሉ በሙሉ በሚባል መልኩ የተቆጣጠረ ሲሆን በቅርቡ ባደረገው ወረራ ደግሞ ከጽሪጊ እና አካባቢዋ ታዋቂ ሰዎችንና ባለሀብቶችን እያገተ እንደሚወስድ ታውቋል። በሌላ መረጃ ፋኖ በዳንግላ ፋግታ ሎኮማ ወረዳ በባንጃ ጓጉሳ፣ ሽኩዳድ፣ ባንከሻ ጓጉሳ፣ አዮ ጓጉሳና ጃዊ ወረዳዎች መጠነ ሰፊ ወረራና መጠነ ሰፊ ጥቃት እየፈጸመ ሲሆን የብሔረሰብ ዞኑ አመራሮች በአገው ህዝብ ላይ የሚፈጸመውን ግፍና በደል ከመግለጽ መቆጠባቸውን ቀጥለውበታል ተብሏል። ይህ እንዲህ እንዳለ በአማራ ክልል በአዊ ብሔረሰብ ዞን ግንቦት 24 ቀን 2018 ዓ.ም የተካሄደው 7ኛው ሀገራዊ ጠቅላላ እጅግ ከፍተኛ የህግ ጥሰት የተፈጸመባቸውና በሁሉም የምርጫ ክልሎች ፋኖ ተኩስ የከፈተባቸው ከመሆኑም በላይ ኮርጀው በግለሰቦች የተሞላበት መሆኑን የአገው አዊ ብሔረሰብ ዞን ነዋሪዎች አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 31 የፖለቲካ ፓርቲዎችና 16 የግል እጩዎችን ቅሬታ ማቅረባቸውን ገለጸ። የምርጫውን ፍትሃዊነት እንዲሁም ህጋዊ ተአማኒነት ለማረጋገጥ ቦርዱ የህግ ባለሙያዎችን ጉባኤ ማቋቋሙን ገልጿል። ይህ ጉባኤ ተቋቋመው በምርጫው ዕለት የተከሰቱ ኩነቶች በህግ ሚዛን መርምሮ ውሳኔ እንዲያሳልፍ ሲሆን ሂደቱን ግልጽ ለማድረግ ቦርዱ ከምርጫው ቀን በፊት ለፖለቲካ ፓርቲ አመራሮች ቅሬታ እንዴት ለማንና መቼ መቅረብ እንዳለበት ዝርዝር ገለጻ አድርጎ እንደነበረ የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ አስታውሰዋል። እስካሁንም በልዩ ቅጽ ተሞልተው በሰው በቪዲዮና በሰነድ ማስረጃዎች
የተደገፉ 47 መደበኛ ቅሬታዎች ለቦርዱ የቀረቡ ሲሆን ከነዚህም 31ዱ በፖለቲካ ፓርቲዎች 16ቱ ደግሞ በግል እጩዎች የቀረቡ መሆናቸውን አረጋግጠዋል። የቀረቡት ቅሬታዎች ይዘት ሰፊ መሆኑን የጠቀሱት ሰብሳቢዋ የፓርቲ ወኪሎች ወደ ምርጫ ጣቢያ እንዳይገቡ መከልከል፣ የሰላም እጦት፣ እጩዎች ከውድድር እንዲወጡ ማስፈራራት፣ በምርጫው ዋዜማ ዕለቱ በጥሞና ጊዜ ህገወጥ ቅስቀሳ ማድረግ፣ የምርጫ አስፈጻሚዎች ግልጽ ወገኝተኝነት ማሳየት፣ ቦርዱ የምርጫ ሰዓት እንዲራዘም ቢወስንም አንዳንድ ጣቢያዎች በ12 ሰዓት መዝጋታቸው እንደ ትልቅ ቅሬታ የቀረቡ መሆናቸውን በዋናነት ጠቅሰዋል። ቦርዱ እነዚህን ቅሬታዎች ተቀብሎ በህግ ባለሙያዎች ጉባኤ በኩል የማጣራት ስራ እያከናወነ ሲሆን በማጣራት ሂደቱም ገለልተኛ ሆነው ያልተገኙ አስፈጻሚዎችና አስመራጮች ከስራ ከማሰናበት ባለፈ በከባድ ጥሰት የታዩባቸው የምርጫ ጣቢያዎች እስከ መዘጋት የደረሰ እርምጃ መውሰዱን አስታውቋል። በተለይም በቆጠራው ወቅት የፓርቲ ወኪሎች መገኘት ወሳኝ በመሆኑ ቦርዱ ለፓርቲ አመራሮች በቀጥታ ስልክ በመደወል ወኪሎቻቸውን እንዲያሰማሩ ክትትል ሲያደርግ መቆየቱንም በመግለጫው አመላክተዋል። በተያያዘ መረጃ የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በሀገር አቀፍ ደረጃ ምርጫ ከተካሄደባቸው 1138 የምርጫ ክልሎች መካከል እስካሁን የማዳመር ስራቸውን አጠናቀዋል። ውጤታቸውም ይፋ ያደረጉት 825 የምርጫ ክልሎች መሆናቸውን የገለጹ ሲሆን እንደ አዲስ አበባና ሐዋሳ ያሉ ትላልቅ ከተሞች ላይ ውጤት በምርጫ ክልል ደረጃ ሙሉ ለሙሉ ሳይገለጽ መዘግየቱን ገልጸዋል። የኢፌዴሪ ሰላም ሚኒስቴር በጎንደር ዩኒቨርሲቲና በኦሮሚያ ክልል አርሲ ዞን በተፈጸሙ ጥቃቶች የሰው ህይወት መጥፋቱን አስታወቀ። በሀገሪቱ የተለያዩ አካባቢዎች ምርጫውን ለማደናቀፍ በህዝቡ ላይ ሽብር ለመፍጠር የታለሙ ጥቃቶች መፈጸማቸውን የሰላም ሚኒስቴር ባወጣው መግለጫ አስታውቋል። የሰላም ሚኒስቴር ባወጣው መግለጫ በጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ ተማሪዎች የስፖርት ውድድር ቻምፒዮንሺፕ ሊግ በመመልከት ላይ እያሉ በተሰነዘረ ጥቃት አንድ ተማሪ ሲሞት 26 የሚሆኑት ደግሞ ጉዳት ደርሶባቸዋል ሲል አብራርቷል። በተመሳሳይ ሁኔታ በአርሲ ዞን አሰኮ ወረዳ ሸኔ ተብሎ የሚጠራው ቡድን በተሰነዘረ ጥቃት 5 የሚሊሻ አባላት፣ 3 የፖሊስ አባላትና 4 ሲቪሎች መገደላቸውንም ሰላም ሚኒስቴር ገልጿል። በጥቃቱ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤት መቃጠላቸውን እንዲሁም 65 የግለሰብ ቤቶች መውደማቸው ተገልጿል። በተጨማሪም በሸርካና በአንቆሌ ዋቢ ወረዳዎች ንጹሃን ዜጎች መገደላቸውንና ታግተው የነበሩ ግለሰቦች ህይወት ማለፍ በመግለጫው ጠቅሷል። ይህ እንዲህ እንዳለ በማህበራዊ ሚዲያ ሲሰራጭ የነበረ መረጃ ግን ግነት የበዛባቸው መሆናቸውን ለመረዳት ተችሏል። ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም ትችላለች ሲል የሶማሊላንድ የውጭ ጉዳይ ሚኒስተር ተናገሩ። የሶማሊላንድ የውጭ ጉዳይ ሚኒስተር አብዲራሂም ዳሂግ ባካል ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ በሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር እንዲሁም ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሊላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ኢትዮጵያ የበርበራን ወደብ በፈለገችው መንገድ በመጠቀም እንደምትችል አረጋግጠዋል። ሆኖም ኢትዮጵያ በርበራን ወደብ አግኝታለች ያለው የ19 ዓመት የባለቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄ ባካል ኢትዮጵያ ወደቡን በሙሉ አቅሙ እስካሁን አልተጠቀመችበትም የሚል አጭር ምላሽ መስጠታቸውን ገልጿል። በተጨማሪም ሚኒስተር ባካል ኢትዮጵያ የሶማሊላንድ ቁልፍ አጋርነት ከግምት ውስጥ በማስገባት አንድ ቀን እውቅና እንደምትሰጣቸው እምነት እንዳላቸው ተናግረዋል። ነገር ግን የሶማሊላንድ ይህንን እውቅና እንድታገኝ በኢትዮጵያ ላይ ምንም አይነት ግፊት ማድረግ እንደማትፈልግና ጉዳዩን ለራሷ ለኢትዮጵያ እንደምትተወው አስገንዝበዋል። ይህ መግለጫ በሁለቱ ወገኖች መካከል ያለው ዲፕሎማሲያዊና የኢኮኖሚ ትብብር ቀጣይነት ባለው መልኩ ሊመራ እንደሚችል አመላካች ሆኗል። ነገር ግን ኢትዮጵያ ከቅርብ ጊዜ ወዲህ በወደብ ጉዳይ ላይ ከኤርትራ ጋር ከፍተኛ ውዝግብና የቃላት ጦርነት ውስጥ መግባታቸውን ብዙዎች ይናገራሉ። የአውሮፓ ህብረት በሮማኒያ ላይ የተደቀነው አደጋ የሩሲያ ዩክሬንን ጦርነት መልክ ስለቀየረው ሁሉም አባል ሀገራት ሊዘጋጁ ይገባል ሲል ማስጠንቀቂያ ሰጥቷል። የሩሲያ ዩክሬን ጦርነት አሁን ላይ አቅጣጫውን በመቀየር በአውሮፓ ህብረት ምስራቃዊ ድንበር ላይ ለሚገኙ ሀገራት በሙሉ ቀጥተኛ እንዲሁም ከፍተኛ የሆነ የሉዓላዊነት ስጋት ተደቅኖብናል ሲሉ የአውሮፓ ህብረት ኮሚሽን ያላቸው ስጋት አብራርተዋል። የህብረቱ ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌየን ይህንን ተከትሎ ለሩሲያና ለአጋር
አጋር አባላቶች ጠንከር ያለ ማስጠንቀቂያ ሰጥተዋል። ህብረቱ ማስጠንቀቂያን ያወጣው ግንቦት 30 2018 ዓ.ም በሮማኒያ ስትራቴጂካዊ የጥቁር ባህር ወደብ በሆነችው ኮንስታንታ ውስጥ ፍንዳታ ያዘለ የባህር ላይ ድሮን ወይንም ሰው አልባ ጀልባ የሚሰኝ ፍንዳታ ከተከሰተ በኋላ በአካባቢው ከፍተኛ ድንጋጤን ከፈጠረ በኋላ መሆኑም ታውቋል። የሮማኒያ መገናኛ ብዙሃን የደህንነት ምንጮች ጠቅሰው እንደዘገቡት ከሆነ አርብ ጠዋት በኮንስታንታ ሲቪል ወደብ ውስጥ ፈንጂ የጫነች የባህር ላይ ድሮን መገኘቷን ገልጸዋል። የሀገሪቱ የባህር ጠረፍ ጠባቂዎች እንዲሁም ልዩ ኃይሎች አካባቢውን በከፊል ዘግተው ሰዎችን ካስወጡ በኋላ የድሮኑ ከፍተኛ ፍንዳታ አስከትሏል ተብሏል። ጥቃቱ የሰው ሕይወት አላጠፋም የተባለ ቢሆንም ስጋቱ የበለጠ አግዝፎታል ተብሏል። ፍንዳታው ከተከሰተ በኋላ በተደረገ አሰሳ የሮማኒያ የባህር ኃይል ተጨማሪ 3 ፍንዳታ ሊያስከስት የሚችሉ የባህር ላይ ድሮኖችን በጥቁር ባህር ዳርቻ ላይ ተንሳፈው ማግኘት መቻሉን አስታውቀዋል። አሁን ላይ ሮማኒያ በአደጋ ጊዜ አስተዳደር ሄሊኮፕተሮችንና የጦር መርከቦችን በማሰማራት በባህር ጠረፍ ላይ ሰፊ የአደጋ መከላከል ስራ እንድትጀምር አስገድዷታል ተብሏል። ይህ በሮማኒያ የተከሰተው የባህር ላይ ድሮን ፍንዳታ ዩክሬን ጦርነት መልክ እየቀየረ ለመምጣቱና ወደ አጎራባች ሀገራት እየተስፋፋ ለመሆኑ ግልጽ ማረጋገጫ ተደርጎ እንደሚወሰድ የተነገረ ሲሆን ኔቶ በበኩሉ ዩክሬንን የመጠበቅ ኃላፊነት አለብን ሲል በትናንትናው ዕለት ግንቦት 29 ቀን 2018 ዓ.ም ዋና ጸሐፊው በኪቭ በነበረው ቆይታ መናገራቸው አይዘነጋም። በሮማኒያ ይህ አይነት ክስተት ሲፈጠር በሳምንት ውስጥ ያስተናገደችው ለሁለተኛ ጊዜ የደህንነት ስጋት ነው ሲሉ የሀገሪቱ በርካታ ሚዲያዎች ዘግበዋል። ባለፈው ሳምንት ሩሲያ በዩክሬን ላይ የሰነዘረችው የአየር ድሮን ጥቃት አቅጣጫውን ስቶ በሮማኒያ የዳኑብ ወንዝ ወደብ ከተማ በሆነችው ገላቲ በምትሰኝ ከተማ ውስጥ በሚገኝ የመኖሪያ ህንጻ ላይ አርፎ 2 ሰዎችን ማቅሰሉ የሚታወስ ነው። በጥቁር ባህር ላይ አዲስ ውጥረት እየፈጠረ ነው የተባለ ሲሆን በሩሲያና ዩክሬን መካከል የሚደረገው የባህር ላይ ድሮንና የፈንጂ ፍልሚያ ከፍተኛ ደረጃ ላይ እንደደረሰው ተናግረዋል። ዩክሬን የሩሲያን የጦር መርከቦች ለመምታት የምትጠቀምባቸው ፍንዳታ ያዘሉ የባህር ላይ ድሮኖችና ሩሲያ የምትተኩሳቸው ሚሳኤሎች አቅጣጫቸውን እየሳቱ ወደ ኔቶ አባል ሀገራት ሮማኒያና ቡልጋሪያ የባህር ክልል ውስጥ እየገቡ ይገኛሉ። የሮማኒያዋ ኮንስታንታ ወደብ ዩክሬን የእህል ምርቶቿን ወደ ውጭ የምትልክባቸው ዋነኛ የንግድ መስመር ሲሆኑ በጥቁር ባህር ላይ ለሚንቀሳቀሱ ወታደራዊ ድሮኖች ዋነኛ ኢላማና ተገላጭ ቀጠና የሚያደርጋት ይሆናል። የአውሮፓ ህብረት ኮሚሽን ፕሬዝዳንት እንደገለጹት ከሆነ ህብረቱ የምስራቅ አውሮፓ አባል ሀገራትን ደህንነት ለመጠበቅ ከኔቶ ጋር በመሆን አስፈላጊውን ወታደራዊና የክትትል እርምጃ ሁሉ ለመውሰድ ይገደላል ብለዋል። ይህ እንዲህ እንዳለ በአሁኑ ጊዜ በዓለም ላይ የተለያዩ ጦርነቶች እየተካሄዱ መሆኑን በእያንዳንዱ የዓለማችን ህዝቦች እንቅስቃሴ ላይ ከፍተኛ ጫና እየፈጠረ መሆኑ ይታወቃል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ተመኘን።